ዲሌይ ስፕሬይ አሁን ዲሌይ ስፕሬይ አሁን እዚህ ጋር በሚነፋ በሚረጭ ስፕሬይ ይፈታል ወይ? ኖ ቴምፖራሪ ነገር እንትን ያደርጋቸዋል። አሁን ለምሳሌ ለብልት አለመቆም ችግር ቫያግራ አለ አይደለ? ለቶሎ መጨረስ ደግሞ ዲሌይ ስፕሬይ አለ። ዲሌይ ስፕሬይ ብቻ አይደለም ጄልም አለ፣ ሊዶኬን ጄል የሚባል እሱን መጠቀም ትችላላችሁ። ግን ያንን ግንኙነት ብቻ ሊጠቅማችሁ ይችላል። ከዛ ውጭ እንትን የለም። ዲሌይ ስፕሬይ የሚያስጠላው ነገር እንደ ብራንዱ ይለያያል። ጥሩ ብራንድ ታገኛላችሁ ወይ ሳታገኙ የሚባለው ነገር ይለያያል በጣም ኦኬ። ሶ አንዳንድ ሰዎች አለርጂክ ሪያክሽን ይኖራቸዋል። አንዳንድ ሰዎች ብልታቸው ላይ ሽፍታ ይወጣል። አንዳንድ ሰዎች ለሴቷ ኢሪቴቲንግ ይሆናል። አንዳንድ ሰዎች ደግሞ ስሜት አልባ ያደርገዋል ብልታቸውን። ስለዚህ ቶሎ እንዳይጨርሱ ያደርጋል። እዛ አካባቢ ያለውን ነገር እንትን ስለሚደረግ ግን እንትን ያደርጋል ስሜቱን እንትን ያደርጋል። ስሜት አልባ ነው የሚሆነው። ብልታችሁ እንዲህ ቢነካ ራሱ ይሄ በቃ ድንዝዝ ይላል ማለት ነው። ስለዚህ ግንኙነትን ኢንጆይ አታደርጉት። ኦኬ ሶ ዲሌይ ስፕሬይ ግዴታ ሊሰጣቸው ያለባቸው ሰዎች አሉ። ሶ ከዲሌይ ስፕሬይ ውጪ ሌላ አማራጭ የሌላቸው ሰዎች ኦኬ ሶ የመጀመሪያ ሰዎች እነዚህ ኤችአይቪ ፖዚቲቭ የሆኑ ሰዎች ናቸው። ሶ ኤችአይቪ ፖዚቲቭ ሆነው የእድሜ ማራዘሚያ የሚወስዱ ሰዎች ለቶሎ መጨረስ የምናዛቸው ማለት ነው እንደ ላቦራቶሪ ውጤታችሁ ከቶሎ መጨረሱ ጋር እንዳላችሁ አብሮ እንዳለ ችግር ቶሎ መጨረሱ ብቻውን ነው ወይ ለሁለተኛ ዙር ዝግጁነት አጣላችሁ ወይ ብልት አለመቆም አለ ወይ ፍላጎት ማነስ አለ ወይ እነዚህ ነገሮች እንዳላችሁ እና እንደ ሆርሞን ውጤታችሁ ተደርጎ 5 አይነት የቶሎ መጨረስ መድኃኒቶች አሉ ሊታዘዙ የሚችሉ ግን እነሱ መድኃኒት 5ቱም ማለት ነው ከእድሜ ማራዘሚያ ወይም ከኤችአይቪ መድኃኒት ጋር አንድ ላይ የሚወሰዱ አይደሉም። ሶ ያለው አማራጭ ከግንኙነት 30 ደቂቃ በፊት ወይ ሊዶኬን ጄል መጠቀም ነው ወይ ሊዶኬን ጄል መጠቀም ነው ወይም ዲሌይ ስፕሬይ መጠቀም ነው። ቢካዝ በአፋቸው የሚወሰድ መድኃኒቶች የለም ማለት ነው። የቶሎ መጨረስ መድኃኒቶችን ላይወስዱ የሚችሉ የጉበት ችግር ያለባቸውና የኩላሊት ችግር ያለባቸውና ኦልሬዲ ሜቢ ዳያሊሲስ ላይ ያሉ ሰዎች ሊሆኑ ይችላሉ። ሌሎች መድኃኒቶች እየወሰዱ ኦልሬዲ ኩላሊት ከጥቅም ውጭ የሆነበት ሰዎች አሉና እነሱ ሰዎች ላይ ደግሞ አዲሽናል መድኃኒት አድ ማድረግ አንችልም። ስለዚህ እንደዚህ አይነት ሰዎች ከሆኑ ማለት ነው በአፋቸው መውሰድ ስለማይችሉ መድኃኒት ከውጭ ያለውን ዲሌይ ስፕሬይ መጠቀም አለባቸው ግዴታቸው ስለሆነ ማለት ነው። ካልሆነ በስተቀር ግን ቶሎ መጨረስ ማለት ነው ዲሌይ ስፕሬይ በየጊዜው ለምን ትጠቀማለህ? ላይክ ኮንስታንት የሆነ ቋሚ የሆነ አይነት ለውጥ ማምጣት እንችላለን። ኦኬ ከአንድ ዙር በኋላ ኢሬክታይል ዲስፋንክሽን ያስቸግረኛል። ኦኬ እሺ እሱ ምን ይባላል መሰለ? ፕሮሎንግድ ሪፍራክተሪ ፔሪድ ይባላል። ይህ ማለት ሪፍራክተሪ ፔሪድ የሚባለው ታይም ምን ማለት መሰላችሁ? አንድ ወንድ የመጀመሪያ ዙር ግንኙነት ጨርሶ ሁለተኛ ዙር ሶስተኛ ዙር የሚዘጋጅበት ጋፑ ነው ማለት ነው። ስለዚህ ይህ ነገር በብዙ አይነት ነገር ዲፔንድ ያደርጋል። ኦኬ ሶ አንደኛ የመጀመሪያ ዙር ኤክስፒሪየንስህ እንዴት ነው የሚባል አይነት ነገር በጣም እንትን ያደርጋል። ብዙ ወንዶች ማለት ነው ላይክ ለሁለተኛ ዙር ዝግጁነት ማጣታቸው ለሁለተኛ ዙር ዝግጁነት ማጣት ባይተመ ማለት ነው 2 አይነት ምክንያቶች ናቸው ያሉት። ወይ ሆርሞናል የሆኑ ምክንያቶች አሉ። ሶ ሜቢ የቴስቴስትሮን ተቃራኒ የሆኑት ሆርሞኖች በጣም ከፍተኛ ሆኖ ቴስቴስትሮን እየሸፈኑት ነው። ወይ የቴስቴስትሮን እጥረት አለብህ ወይም የእንቅርት ሆርሞን እጥረት አለብህ። ሶ አንድ ግንኙነት በቃኝ የምትልበት ነገሮች አሉ ማለት ነው። ስለዚህ ሆርሞናል ነው። ሁለተኛ ደግሞ ሳይኮሎጂካል ነው። ብዙ ሰዎች አሁን ለምሳሌ ሁለተኛ ዙር ግንኙነት ታደርጋላችሁ ወይ ብዬ ሁልጊዜ የምጠይቀው ጥያቄ ነው። ኦኬ ሶ ስጠይቅ ማለት ነው አብዛኞቹ በተለይ ደግሞ ባለትዳር የሆኑ ወንዶች ባለትዳር ስትሆኝ ታውቂው የለ ሁለተኛ ዙር ብዙም የተለመደ አይደለም፣ ብዙም የሚለመድ ነገር አይደለም ምናምን ይላሉ። እና አይ ዶንት ኖ ትዳር ሁለተኛ ዙርን ለምን እንደሚከለከል ሜቢ ሳይኮሎጂካሊ ስትሬንድ ናቸው። ትዳር አለ፣ ሪስፖንሲቢሊቲ አለ፣ ልጆች አሉ ምናምን። ስለዚህ የመጀመሪያ ግንኙነት ራሱ በግድ የሚያደርጉ ወንዶች አሉ። ስራ ደክማቸው መጥተው ከዛ በኋላ ልጆች ደግሞ መጥተው እንትን ያደርጓቸዋል ምናምን። ስለዚህ ብዙ ጊዜ ሳይኮሎጂካል የሆኑ ነገሮች ምንድነው ማደርገው መጀመሪያ ሳይኮሎጂካል ብለን ከመደምደማችን በፊት ሆርሞናችሁን ቼክ እናደርጋለን። ቢካዝ በግምት አይሆንም ሳይኮሎጂካል። ሶ ሆርሞኑን ቼክ ተደርጎ እንትን ከተደረገ በኋላ ኖርማል ከሆነ በኋላ ቁጭ ብዬ ለማውራት ነው የምሞክረው ማለት ነው። ስለዚህ አብዛኞቹ ማለት ነው የመጀመሪያ ዙር ግንኙነታቸው ራሱ ኤክስፒሪየንሱ ደስ የሚላቸው ነገር አይደለም፣ ወይም በግድ የሚያደርጉት ነገር ነው። ኦኬ አንዳንዶቹ በጣም ስራ በዝቶብኛል እና በቃ መደረግ ስላለበት ሜቢ ፈርቲሊቲ ፕላንስ አላቸው፣ ሜቢ ልጅ መውለድ ፈልጋለች እሷ። ስለዚህ የመጀመሪያ ዙር ግንኙነቱ ራሱ ስራ ሆኖ ግዴታ መደረግ ስላለበት የሚደረግበት ጊዜያቶች አሉ። ሁለተኛ ደግሞ የመጀመሪያ ዙር ብዙ ወንዶች ማለት ነው ቶሎ ይጨርሳሉ።
99% የሚሆኑት ወንዶች ቶሎ ነው የሚጨርሱት የመጀመሪያ ዙር። ቅድም በጣም በረጅሙ አውርተናል አይደለ? በጣም ቆየ ከተባለ አንድ ወንድ 2 ከግማሽ ደቂቃ በአማካኝ ቢቆይ ነው የመጀመሪያ ዙር አይደለ? እሱ ነገር አውርተናል። ያ ነገር ችግር የሚመስላቸው ሰዎች አሉ። ኦኬ ኖርማል እንዳልሆነ የሆነ ነገር ችግር አለብኝ በቃ ምናምን የሚባለው ነገር ስላለ ሳይኮሎጂካሊ ሁለተኛ ዙር ላለመጀመር ይሳቀቃሉ፣ ወደኋላ ነው የሚመለሱት፣ በጣም ይሳቀቃሉ ማለት ነው። ኦኬ ስለዚህ ያ ነገራቸው ሳይኮሎጂካሊ ለምን ብዬ ምናምንና ምን ያደርጋሉ መሰለ ተጠቅልለው ተኝተው ራሱ ሌሊት ላይ ተመልሶ ብልታቸው ይቆማል፣ ግን አይሞክሩም። ቢካዝ ቶሎ ጨርሳለሁ የሚባል ነገር ማለት ነው። ስለዚህ ለዛ ነው ሁሉ ጊዜ የምናገረው የመጀመሪያ ዙር ቶሎ መጨረስ፣ ሚስቶችም እዚህ ውስጥ ካላችሁ ባሎችም ካላችሁ የመጀመሪያ ዙር ቶሎ መጨረስ ችግር አይደለም። ኦኬ ስለዚህ ሚስትም ሪያክት የምታደርጊበት ነገር አይደለም፣ ባለም ደግሞ የምደነግጥበት ነገር አይደለም። ስለዚህ ያንን ነገሮች እንትን ማድረግ አለባችሁ ማለት ነው። ስለዚህ ወይ ሆርሞናል ነው ወይ ሳይኮሎጂካል የሆኑ ነገሮች ናቸው። ስለዚህ መተህ ቼክ ተደርገው ሆርሞናል ከሆነ ከመርፌ እስከ ኪኒን ድረስ የምንሰጥ ነገሮች ይኖራሉ። እሱ ነገሮች እናስተካክልልሃለን። ለሳይኮሎጂካል ከሆነ ደግሞ ምንድን ነው እየረበሸኝ ያለው ግንኙነት የሚባለውን ነገር ሲጀመር ፈልገዋል ወይ? ለትዳር የሆኑ ሰዎች ምንድነው ማድረጋቸው መሰለ ዊኬንድ እንዲወጡ ነው ምነግራቸው። ልጆች የሆነ ቦታ አስቀምጡ፣ ከዛ ዊኬንድ ውጡ። በቃ ስልክ የሌለበት ምንም የሌለበት ሰላም ያለው ነገር ማለት ነው። ከዛ በኋላ ለግንኙነት ያላችሁ ነገር ከፍ እያለ ይመጣል። ሪፍራክተሪ ፔሪየድ ለማጥበብ መጀመሪያ ምንድን ነው ሪፍራክተሪ ፔሪየዱ ያስረዘምበት ምክንያት ምንድን ነው የሚባለው ነው። ሳይኮሎጂካሊ ከሆነ ምንድን ነው እየረበሸኝ ያለው ግንኙነት ህይወቴ ላይ ብለህ ማለት አለብህ። ሆርሞን ነገሮች ከሆኑ ደግሞ እነሱ ነገሮች ማስተካከል አለብህ። ከዛ ውጭ ደግሞ ሰፕሊመንቶች መውሰድ ቆንጆ ነው። እሺ ለሁለተኛ ዙር አሁን አሽዋጋንዳ አሪፍ ነው። ለሁለተኛ ዙር ግንኙነት በደንብ ጠንከር እንድትሉ አሽዋጋንዳ አሪፍ ነው። ሺላጅት ቴስቴስትሮንን ቡስት ስለሚያደርግ ሺላጅት እንትን ነው። ከኪኒን ውጭ ሰፕሊመንት ነው እያልኩኝ ያለሁት። ከዛ በኋላ በቂ እንቅልፍ ማግኘት ከግንኙነቶች መካከል ቆንጆ ሄልዚ የተባለ ጋፕ ማድረግ አሪፍ ነው። ስፖርት መስራት አሪፍ ነው። አመጋገብን ማስተካከል አሪፍ ነው። ግንኙነት ላይ ያለውን ከባለቤት ጋር ያለውን ነገሮች ለማስተካከል መሞከር አሪፍ ነገሮች ናቸው። ግን ሆርሞናል ከሆነ መጠቀም አለብን። አሽዋጋንዳ በምትወስዱበት ጊዜ አንደኛ መጠንቀቅ ያለባችሁ ነገሮች አሉ። ኦኬ በመጀመሪያ አሽዋጋንዳ ከመጀመራችሁ በፊት መመርመር አለባችሁ። የእንቅርት ሆርሞናችሁ ከፍተኛ ከሆነ አሽዋጋንዳ መውሰድ አይመከርም። ኦኬ ምንድነው ስሙ? ከዛ ውጭ ብዙ የሚከለክላችሁ ነገር የለም። ለሴት የምታጠባና እርጉዝ ከሆነች መውሰድ አትችልም። ለወንዶች ግን የእንቅርት ሆርሞናችሁ ከፍተኛ ከሆነ መውሰድ አትችሉም። ኦኬ መውሰድ አትችሉም። ማንኛውም አይነት የእንቅርት ሆርሞን ችግር ካለባችሁ አሽዋጋንዳ መውሰድ አትችሉም። አሽዋጋንዳ በምትወስዱበት ጊዜ ብዙ ሰዎች የሚቸገሩበት ነገር ማለት ነው አሽዋጋንዳ ከ6 ሰዓት ቀን በፊት ነው መወሰድ ያለበት። ኦኬ አሽዋጋንዳ ቢካዝ ማታ ላይ መውሰድ አትችሉም፣ ወይም ከዛ በኋላ መውሰድ አትችሉም ቢካዝ ያነቃችኋል ከእንቅልፋችሁ። ኦኬ አክቲቬት ነው የሚያደርገው፣ በጣም ኤነርጂያችሁን ነው ቡስት የሚያደርገው፣ ምን ያደርጋችኋል። ስለዚህ ከ6 ሰዓት በኋላ እንቅልፍ የማንቃት አይነት ነገር ስላለው ከ6 ሰዓት በፊት ወይ ጠዋት ቁርስ ከበላችሁ በኋላ ወይም ምሳ ሰዓት አካባቢ ነው መውሰድ ያለባችሁ ማለት ነው፣ ኦቨር ኢፌክቱ እንዲጠፋ። ሁለተኛ ደግሞ በጣም አሪፍ የሚባለው 1000 ሚሊግራም በቀን ነው። ኦኬ 500 ሚሊግራም 1000 ሚሊግራም በቀን በጣም አሪፍ የሚባለው ስቴጅ 1000 ሚሊግራም ነው በቀን ማለት ነው። በቀን 1000 ሚሊግራም በቀን ትወስዳላችሁ። ሶስተኛ ደግሞ ማለት ነው 3 ሳምንት ወስዳችሁ 1 ሳምንት እያረፋችሁ ነው አሽዋጋንዳ መውሰድ ያለባችሁ። ወይም ደግሞ በየ6 ሳምንቱ ጉበታችሁን ቼክ ማስደረግ አለባችሁ። አሽዋጋንዳ ሲወሰድ የጉበት ላይ ኢፌክት ስላለው አዘ ሳይድ ኢፌክት ስላለው፣ ስለዚህ ብዙ ጊዜ የሚመከረው ምንድነው አሽዋጋንዳ 3 ሳምንት ትወስዱና መሀል ላይ 1 ሳምንት አርፋችሁ ከዛ በኋላ 3 ሳምንት ነው የምትወስዱት ማለት ነው። ብዙ ጊዜ የአሽዋጋንዳ ለውጥን ለማየት 3 ወር በተከታታይ መወሰድ አለበት ነው ለውጡን ለማየት። እንቅልፍ የመበጥበጥ አይነት ነገር ካላችሁ፣ ቴስቴስትሮናችሁ አነስተኛ ከሆነ፣ ስኳር ለመቀነስ በጣም ከሆናችሁ፣ በጣም ኪሎአችሁ ከፍ እያለ እሱን ለመቀነስ፣ ኮርቲሶል እና ሌሎች ሆርሞኖችን ባላንሶች ምናምን ካሉ አሽዋጋንዳ በጣም ቆንጆ የሆነ ነገር ነው እና እሱ በጣም ይቀንሳል፣ በጣም ለውጥ አለው ማለት ነው። ግን ጉበታችሁ ላይ ያለው ኢፌክት ነው። ስለዚህ 3 ወር በተከታታይ መውሰድ አትችሉ ማለት ነው። ስለዚህ ምን ታደርጋላችሁ? 3 ሳምንት ወስዱና መሀል ላይ 1 ሳምንት ብሬክ ታደርጋላችሁ። ከዛ 3 ሳምንት ወስዳላችሁ፣ 1 ሳምንት
ብሬክ ታደርጋላችሁ 3 ሳምንት ወስዳላችሁ 1 ሳምንት ብሬክ ታደርጋላችሁ ከዛ መሃል ላይ ያሉት መሃል ላይ የዘለላችሁትን 3 ሳምንቶች ደግሞ አጠራቅማችሁ አንድ ላይ ተወስዳላችሁ ማለት ነው ሴክሹዋል ላይፋችሁን ለማስተካከል ማድረግ ያለባችሁ ነገር አውሩ እኔ በጣም ነው የሚገርመኝ በሳምንት ማለት ነው 100 ክላይንት ድረስ አያለሁ በሳምንት አነሰ ከተባለ ማለት ከዛ በላይ ላይ ይችላል ከዛ በታችም ማለት በአማካይ 100 ሰው አያለሁ እና እንደዛ በማይበት ጊዜ ማለት ነው ከባለቤት ጋር ስለ ግንኙነት ህይወታችሁ ስላስቸገራችሁ ነገር ምናምን ታወራላችሁ ወይ አረ ጭራሽ ነው ማይወራው ሹክ የለም ሹክ አይወራም ለምን እንደሆነ ኮሙኒኬት አድርጉ ባይቴ አንተ ምንድነው የሚያስደስት ግንኙነት ላይ ባለቤት ምንድነው የሚያስደስት ከመገመት አይሻል ማውራቱ ይሻላል ባይቴ